ሰበር መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ በጠና ታመሙ። ሰላም ጤና ይስጥልን ውድ የሚክሎን ሚዲያ ተከታታዮች እንደምናችሁ እንደምንስከረማችሁ ባላችሁበት ሰላማችሁ ብዝት ይበልልን። ይህንን የሚክሎን ሚዲያ ስለምታዩት ስለምታበረታቱን ከልብ እናመሰግናለን። ለዚህ ሚዲያ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ወደ ዝርዝር መረጃችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ በጠና ታመሙ። ከፈረንሳይ ሀገራዊ ተልእኮ መልስ የጭንቅላት እጢ እንዳለባቸው የተነገራቸው ጠቅላይ ሚኒስትሩ ወትሮ ፈረንሳይ ለጉብኝት ብቻ እንዳልሄዱ ለምርመራ እንደሄዱ ተገልጿል። ዶክተር አብይ አህመድ ይህ ነገር የመጣባቸው ለሀገራቸው ከመጨነቅም አልፎ አሁን ላይ ለሳቸው ጥላቻ በተነሳ በተለያዩ አካባቢዎች ጦርነቶች እንዲሁም የዘር መከፋፈል በጣም ጭንቀት እንደሆነባቸው ይህ በሽታ እንደመጣባቸው ተገልጿል። ከስብሰባ እንደወጡ በአብዛኛውም ጊዜ ራሳቸውን ስተው እንደሚወድቁ ሚስጥር ሆኖ ቢቆይም አሁን ግን ባለቤታቸው ዛልኝ በኩል ሚስጥሩ ወጥቷል። በቤታቸው የራሳቸው ዶክተር እንዳስቀመጡና ቤት ውስጥ ሕክምናቸውን በአግባቡ እንደሚታዩ ተናግራለች። አሁን ላይ ግን በጣም አስጊ በሚባል ሁኔታ ላይ እንዳሉ ሐኪሞችም እሳቸውን ለማትረፍ የተቻላቸውን እያደረጉ እንደሆነና እዚህ ማይሳካ ከሆነ ቀጥታ አሜሪካ እንደሚሄዱ ተነግሯል። ይህ ነገር በአፋጣኝ መከናወን ካልተቻለ ሕይወታቸው አደጋ ላይ ከመውደቅም አልፎ ሕይወታቸውን ሊያጡ እንደሚችሉ ተገልጿል። ባለቤታቸው ዝናሽ ታያቸውም አክለው መልእክታቸውን አስተላልፈዋል። መላው የኢትዮጵያ ሕዝብ ባለቤቴ ጠቅላይ ሚኒስትር ዶክተር አብይ አህመድ ደከመኝ ሰለቸኝ ሳይል የሕዝቡን ሀገሩን አገልግሏል። አሁን ግን ሕይወቱ በጣም አደጋ ላይ ነው። መላው የኢትዮጵያ ሕዝብ ጸሎታችሁ ኃይል አለውና ሁላችሁም በየሃይማኖታችሁ ጸሎት እንድታደርጉ ስትል መልእክቷን አስተላልፋለች። እኛም በሚክሎን ሚዲያ ስም ጠቅላይ ሚኒስትር ዶክተር አብይ አህመድ ካሉበት ጽኑ በሽታ ድነው ሕዝባቸውንና ሀገራቸውን በሰላም እንዲያገለግሉ ስንል እንማጸናለን። ይህንን የሚክሎን ሚዲያ እየተከታተላችሁ ስለሆነ እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ አሁንም በማድረግ ቤተሰብነታችሁ ከኛ ጋር አብሮ ይቀጥል። ወደ ቀጣይ መረጃችን ከማለፋችን በፊት ስለ ዶክተር አብይ አህመድ አንዳንድ መረጃዎችን እንንገራችሁ። አብይ አህመድ የተወለዱት በትንሿ በሻሻ ከተማ ነው። ሟች አባታቸው አቶ አህመድ አሊ ሙስሊም ኦሮሞ፣ ሟች እናታቸው ወይዘሮ ትዝታ ወልዴ ክርስቲያን አማራ ሲሆኑ አንዳንድ ምንጮች እናታቸው የአማራ ተወላጅ ናቸው ቢሉም ጠቅላይ ሚኒስትር በኦሮሚያ ብሮድካስቲንግ ኔትወርክ ላይ ሁለቱም ወላጆቻቸው ኦሮሞ እንደሆኑ ማንም ኦሮሞማይን አይሰጠኝም አይወስድብኝም በማለት ምላሽ ሰጥተዋል። የአብይ አባት ኦሮሞኛ ብቻ የሚናገር መደበኛ የኦሮሞ ገበሬ ነበር። ትዝታ ግን አማርኛም ሆነ ኦሮምኛን አቀላጥፋ ትናገር ነበር። አብይ ለአባታቸው 13ኛ ልጅና ለእናታቸው 6ኛ እና የመጨረሻ ልጅ ሲሆኑ ከአባታቸው አራቱ ሚስቶች የአራተኛዋ ልጅ ናቸው። የልጅነት ስማቸው አብዮት ይባል ነበር። ይህ ስም በ1970ዎቹ መጀመሪያ አካባቢ በነበረው የኢትዮጵያ አብዮት ምክንያት አንዳንድ ጊዜ ለሕፃናት ይሰጥ ነበር። የወቅቱ አብዮት በአካባቢው ወደሚገኝ አንደኛ ደረጃ ትምህርት ቤት ከተማረ በኋላ በአጋሮ ከተማ ሁለተኛ ደረጃ ትምህርት ቤት ትምህርቱን ቀጠለ። ብዙ የግል ዘገባዎች እንደሚያሳዩት አብይ ሁልጊዜም በትምህርቱ ያለው ፍላጎት ከፍተኛ ሲሆን በኋላም ሌሎች እንዲማሩና እንዲሻሻሉ ያበረታታ ነበር። አቶ አብይ አህመድ የጎንደር አማራ ተወላጅ የሆኑት ወይዘሮ ዝናሽ ታያቸውን ሁለቱም የኢትዮጵያ መከላከያ ሰራዊት ውስጥ በማገልገል ላይ እያሉ አግብተዋል። የሶስት ሴት ልጆችና የአንድ ማደጎ ወንድ ልጅ አባት ናቸው። አብይ ኦሮምኛ፣ አማርኛ፣ ትግረኛና እንግሊዘኛ ይናገራሉ። የአካል ብቃት አዘውትሮ የሚሰራ ሲሆን የአካል ጤና ከአእምሮ ጋር አብሮ እንደሚሄድ ተናግሯል። በዚህም በአዲስ አበባ የአካል ብቃት እንቅስቃሴዎችን ያዘወትራሉ። እስቲ ስለ ሃይማኖታቸው ደግሞ አንዳንድ ነገር እንበላችሁ። አቶ አብይ አህመድ የፕሮቴስታንት ክርስትና እምነት ተከታይ ናቸው። ከሙስሊም አባትና ከኦርቶዶክስ ክርስቲያን እናት የተወለዱ ሲሆን ያደጉት በሃይማኖት ብዙ ቤተሰብ ውስጥ ነው። አብይና ቤተሰቡ የዘወትር
ምዕመናን ሲሆኑ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አልፎ አልፎ ወንጌልን በመስበክና በማስተማር አገልግለዋል። ባለቤታቸው ዝናሽ ታያቸው በቤተክርስቲያኗ የወንጌል ዘማሪ ሆነው ያገለግላሉ። የትምህርት ደረጃቸውን ስንመለከት በ2001 ዓ.ም ዶክተር አብይ በኢትዮጵያ ብሔራዊ መከላከያ ሰራዊት ውስጥ በማገልገል ላይ በነበሩበት ወቅት በአዲስ አበባ በማይክሮሊንክ ኢንፎርሜሽን ቴክኖሎጂ ኮሌጅ የመጀመሪያ ዲግሪያቸውን በኮምፒውተር ኢንጂነሪንግ አግኝተዋል። የትምህርት ዝግጅታቸውን በተለይ የመጀመሪያ ዲግሪ ትምህርታቸውን በተመለከተ ብዙ ጥያቄ የሚያጭሩ ሁኔታዎች አሉ። በ2003 ዶክተር አብይ ሁለተኛ ዲግሪያቸውን በትራንስፎርሜሽናል አመራር በለንደን ከሚገኘው ግሪንዊች ዩኒቨርሲቲ የቢዝነስ ትምህርት ቤት ከዓለም አቀፍ ሊደርሺፕ ኢንስቲትዩት አዲስ አበባ ጋር በመተባበር አግኝተዋል። በተጨማሪም 2005 ዓ.ም በአዲስ አበባ ከአሽላንድ ዩኒቨርሲቲ ጋር በመተባበር ሊድስታር ማኔጅመንት እና አመራር ኮሌጅ ባዘጋጀው መርሃ ግብር የቢዝነስ አስተዳደር ማስተርስ ዲግሪ አግኝተዋል። በ2009 የዶክትሬት ዲግሪያቸውን መመረቂያ ጽሑፍ ሶሻል ካፒታል ኤንድ ኢትስ ሮል ኢን ትራዲሽናል ኮንፍሊክት ሪዞሉሽን ኢን ኢትዮጵያ ዘ ኬዝ ኦፍ ኢንተር-ሪሊጂየስ ኮንፍሊክት ኢን ጅማ ዞን ስቴት ማህበራዊ ካፒታልና ሚናው በባህላዊ ግጭት አፈታት ኢትዮጵያ የሃይማኖት ግጭትና ጉዳይ በጅማ ዞን ክልል በሚል ርዕስ በአዲስ አበባ ዩኒቨርሲቲ የሰላም ደህንነት ጥናት ተቋም አጠናቋል። ሆኖም የዓለም ሰላም ፋውንዴሽን የተባለ ተቋም ግን በዶክትሬት ዲግሪያቸው ላይ የተገቢነት ትችት ሰንዝሯል። ውትድርናቸውን ስንመለከት ታዳጊው አብይ በ1983 መጀመሪያ ላይ በ14 ዓመቱ ታላቅ ወንድሙ ከሞተ በኋላ የመንግስቱ ኃይለማርያምን የማርክሲስት ሌኒኒስት መንግስት በመቃወም የትጥቅ ትግሉን ተቀላቀለ። በዚያ ጊዜ 200 የሚጠጉ ታጋዮች ብቻ ያቀፈ አነስተኛ ድርጅት የነበረው ኦሮሞ ዴሞክራቲክ ፓርቲ በመቀላቀል የህፃን ወታደር ሆነ። ወደ 90,000 የሚጠጉ የትግራይ ተወላጅ ታጋዮች ባሉበት ጦር ውስጥ የኦህዴድ ታጋዮች ጥቂት ስለነበሩ አብይ በፍጥነት የትግረኛ ቋንቋ መማር ቻለ። በትግራይ ተወላጆች በሚተዳደረው ንቅናቄ ውስጥ ትግረኛ ተናጋሪ በመሆኑ በወታደራዊ ስራው ወደፊት ለመሄድ አስችሎታል። ከደርግ ውድቀት በኋላ በምዕራብ ወለጋ ከሚገኘው አሰፋ ብርጌድ መደበኛ ወታደራዊ ስልጠና ከወሰደ በኋላ በ1985 ዓ.ም ወታደር በመሆን በአሁን የኢትዮጵያ መከላከያ ሰራዊት ውስጥ በመረጃና ኮሙኒኬሽን ክፍል ውስጥ ሰርቷል። እንደ አውሮፓውያን አቆጣጠር በ1987 ከሩዋንዳ የዘር ጭፍጨፋ በኋላ የተባበሩት መንግስታት የሩዋንዳ እርዳታ ተልዕኮ UNAMIR አባል በመሆን በሀገሪቱ ዋና ከተማ ውስጥ ኪጋሊ ውስጥ ተሰማርቷል። እንደ አውሮፓውያን አቆጣጠር ከ1990 እስከ 1992 በነበረው የኢትዮ ኤርትራ ጦርነት የሰለላ ቡድን መርቷል። ከዚህም በኋላ አብይ ወደ ትውልድ ከተማው በሻሻ ተመልሶ የመከላከያ ሰራዊት መኮንን በመሆን በሙስሊምና በክርስቲያኑ ማህበረሰብ መካከል የተፈጠረውን ግጭትና በርካታ ሰዎች ሲሞቱበት የነበረውን አሳሳቢ ሁኔታ በመፍታት መረጋጋትንና ሰላምን አምጥቷል። በኋለኞቹ ዓመታት የፓርላማ አባል ሆነው መመረጣቸውን ተከትሎ የሃይማኖት መድረክ በመፍጠር በሃይማኖቶች መካከል እርቅ ለማውረድ እነዚህ ጥረቶች ቀጥሏል። እንደ አውሮፓውያን አቆጣጠር በ2006 ዓ.ም አብይ የኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ ከመመሰረቱ መስራች አባል አንዱ ሲሆን በተለይ የኃላፊነት ቦታዎች ላይ አገልግሏል። ለ2 ዓመታት ያህል በዳይሬክተሩ የሥራ ፈቃድ ምክንያት የኢንሳ ተጠባቂ ዳይሬክተር ነበር። በዚህ ተያይዞም እንደ ኢትዮ ቴሌኮም እና የኢትዮጵያ ቴሌቪዥን ባሉ በመረጃና ኮሙኒኬሽን ላይ የሚሰሩ የበርካታ የመንግስት ኤጀንሲዎች የቦርድ አባል ነበሩ። እንደ አውሮፓውያን አቆጣጠር በ2010 ከወታደርነትና ከኢንሳ ወይም ደግሞ የመረጃ መረብ ደህንነት ኤጀንሲ ምክትል ዋና ዳይሬክተርነትን በመተው ፖለቲከኛ ለመሆን ከመወሰኑ በፊት የሌተናል ኮሎኔልነት ማዕረግን አግኝቷል። ለዛሬ ይዘንላችሁ የነበረው መረጃ ይህንን ይመስል ነበር። መረጃውን ለማስታወስ ያክል ጠቅላይ ሚኒስትር ዶክተር አብይ አህመድ በጠና እንደታመሙ ገልጸንላቸዋል። እኛም በሚክሎን ሚዲያ ስም ከህመማቸው በቶሎ አገግመው እንዲመለሱ ስንል እናሳስባለን። እስካሁን አብራችሁን ስለቆያችሁ ስለተከታተላችሁን ከልብ እናመሰግናለን። የደውል ምልክቷን በመንካት ቪዲዮዎቻችን ቶሎ እንዲደርሷችሁ አድርጉ። ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ አሁንም በማድረግ ቤተሰብ ሁኑን። እስካሁን ስለተከታተላችሁን ከልብ እናመሰግናለን። በሌላ ቪዲዮ እስክንገናኝ
ቸርን ሰንብት።